እፎይ ስንት አካውንት ነው መክፈት ያለበት? ሌሊትና ቀን ማገልገሉ ሳያንስ እንደገና ይሄን ያህል ውርጅብኝ፣ ይሄን ያህል ስድብ የተሰደበ በህይወቱ ላይ ፈርዶ እያገለገለ ያለ እኛ ምንድነው የምንጠብቀው? ስንት አካውንት እስኪ ከፍት። እስኪ ይህን ቪዲዮ ተመልክተን እንመለስ። ምን ያህል እንደደከመው፣ ምን ያህል እንደሰለቸው፣ ምን ያህል እንደመረረው እስኪ ይውትና እንመለስ። ሶስተኛ በኋላ አልከፍትም። ሆነ ለመናገር ታየርድ አራተኛ አካውንት አልከፍትም፣ መቼም አልከፍትም። በጣም ነው የሰለቸኝ። 3 አካውንት ከፈትኩኝ፣ ሶስተኛው አሁን እየተንገዳገደች ነው። ያው እንደሰማችሁት እነሱ የሚፈልጉት ይሄንን ነበረ። በእኛ ዝምታ፣ በእኛ አለመተባበር፣ በእኛ ምንም ነገር አለማድረግ ወንድማችንን ገፍተው ካሰቡት ሊያደርሱት ነው የሚፈልጉት። ይሄንን ነበር። እሱም አልከፍትም ብሏል፣ እነሱም ይገፉበት። ግን የሚያሳዝነው እኛም ቆመን መቆጠራችን፣ እንደቆሙ ሰዎች፣ በቁም የሞትን ሰዎች ቆመን መቆጠራችን። ምድርም ላይ ገለው ኦንላይንም ይግደሉ ወይ ኦርቶዶክሳዊነት ማሽባ እንዲህ እንዳደረገ ወኔያችንን እንዲህ እንደሰለበው ሁሌ ግራ ይገባኛል። በምድርም በኦንላይን ጣታቸውን ተጠቅመው እነሱ ያሰቡትን ካሳኩና እፎይን ከቲክቶክ ካጠፉ የዛን ቀን እኛ ራሳችንን በገዛ ፈቃዳችን በቁም የሞትን ሙታኖች ነን ብለን ማውገዝ አለብን። አንረባም፣ አንጠቅምም ለምንም ነገር። ኦርቶዶክስ ተዋህዶ የሚባለው ስም በእኛ ሊጠራ አይገባም። ምክንያቱም አባቶቻችን ለእምነታቸው በመጋዝ ተሰንጥቀዋል፣ በድንጋይ ተወግረዋል፣ ለአናብስት ብዙ ነገር ሆነዋል። ተውት፣ እግዚአብሔር እቅፍ ውስጥ የገቡትን የ1000 2000 ዓመቱን ታሪክ ተውት። እስከዚች ደቂቃ ድረስ አሩሲ ላይ በየክልሉ በየቦታው ስለ እምነታቸው የሚገደሉትን አስቡ። እኛ በቁም መሞታችንን ለአሕዛብ እንዳርና